ለእናንተ ይሁን በያላችሁበት ሰላማችሁ ይብዛ። በዓለም ዙሪያ ያላችሁ በሙሉ ሁላችሁንም ሰላም ለእናንተ ይሁን፣ ሰላም ለሁላችን ይሁን፣ ሰላም ለዓለም ይሁን። ዛሬ ደግሞ የምናየው የሊጥ ነው፣ የውስጡ ሊጥ ነው እና የሊጥ አሰራር እንዴት ነው መስራት ያለብን። ያው አሰራሩ ታውቁታላችሁ። ነገር ግን ደግሞ አንድ ቪዲዮ ሲቀመጥ ለማስታወሻ ለእንትንም ይሆናል ማለት እና ለቪዲዮ መጫኛ ይሆናል ለማለት ነው እንጂ ሙያው ከሁላችንም ጋር ያለ ነው። እንሰራዋለን በተለያየ አይነት ነው የሚሰራ እና ዛሬ ደግሞ ማሳያችሁ አንደኛው ይሄ ነው። ይሄ ውስጡ ሊጥ ነው፣ እንፈታዋለን። በርግጥ ይሄ ውስጡ ሊጥ ነው። ይሄም እንደዛው ይሄ ትንሽ ደረቅ ይላል፣ ትንሽ ደረቅ ይላል ይሄኛው ግን በሃንዶግ ነው የሚሰራው ወይም በነቃነቅ በተፈለገው ቦታ በፈለጋችሁት ቦታ መስራት በፈለጋችሁት ነገር መስራት ትችላላችሁ። ይሰራል። ሁሉም እንደ ቤቱ ነው የሚሰራው እና ይሄኛውን ደግሞ በሶስት አይነት ልሰራ የፈለኩት ይሄ ዛተር አለ። ዛተር ከለባን ጋር ማለት ነው። ከለባን ጋር ተቀላቅሎ ከለባን ጋር ተቀላቅሏል። ዛተር ማለት ይሄ ነው። ይሄ ነው ዛተር። ለባን ደግሞ ይሄ ነው። ይሄ የሚታወቅ ነው። ይሄ ነው ለባን ደግሞ ይሄ ነው። ይሄ ደግሞ ድንች ነው። ድንችን ቀቅለን ድንቹ ያው ፍሬሹ ድንች ማለት ነው። ቆይ ላሳያችሁ። ፍሬሹ ድንች ነው። ከዛ ምን እንጨምርበታለን? ፍልፍል አስዋድ ወይም ቁንዶ በርበሬ እንጨምርበታለን። ጨምረንበታል። እዚህ ጋር ነበረና እዛ ትንሽ ጨው እንጨምርበታለን አለ በነገራችን ላይ። ከዛ ምን እናደርጋለን? ጅብን ወዘረላ ወይኔ የቢዛው ጅብን ማለት ነው። እሱን እንጨምርበታለን። እሱን ጨምረን በአንድ ላይ እናደርገዋለን ማለት ነው። እናዋህደዋለን ወይም እናቀላቅለዋለን። እዚህ ጋር ደግሞ በዛሊያ አለ። በዛሊያ ደግሞ አተር ነው ማለት ነው። አተሩን በእርግጥ አቁላልቼዋለሁ። ቲማቲም፣ ሽንኩርት፣ ቅመማት እንዳለ ሽንኩርት፣ ሁሉ ነገር አቀላቅዬ እንደ ሀምሳ ተቀላቅሏል ማለት ነው እና በዚህ አይነት እንሰራለን። ሁላችሁንም እንደምታበረታቱ ተስፋ አደርጋለሁ። በጣም አመሰግናለሁ፣ ከልብ አመሰግናለሁ ለምታደርጉልኝ ነገር። ሁላችሁንም ደግሞ እግዚአብሔር ያክብርልኝ። መልካምነት መታደል ነው። በእርግጥ በራስ ነው መልካምነቱ። በዚህ በደንብ እናቀላቅለዋለን። ምክንያቱም መቀላቀል አለበት ጅብኑና ድንቹ ማለት ነው። ድንቹ ይሄ ነው በነገራችን ላይ ድንቹ ይሄ ነው። ያው ፍሬሽ ድንች ማለት ነው። ይሄን አቀላቅለነዋል። በደንብ ተቀላቅሏል። ድንቹ ጅብን ነው የሚመስለው እና ምን እናደርጋለን? እዚህ ጋር ፌስታል እናደርግበታለን። ነጭ ፌስታል። ምክንያቱም ነጭ ፌስታል ካልሆነ የዚህኛው አይነት ይሄ ልሙጡ ነጩ ካልሆነ እዚህ ጋር ስታደርጉት እንትን ይላል። ከለሩ የዚህኛው ይለቃል። የዚህኛው በጣም ነው የሚለቀው። የዚህ ግን አይለቅም። ቆንጆ ነው። ምክንያቱም ነጭ ነው። እንደዛ ስለሆነ አይለቅም። አሁን መቀራርበናል። በቃ ሊጣችን እንከፍታለን ማለት ነው። ሊጡ ሲከፈት እንደዚህ ባንድ ቆይ በቃ እቺ ናት ሊጧ ስትከፈት ማለት ነው። ስትከፈት ይሄ ሊጡ በቃ እና በዲዛይን መስራት ጓንታችን አቅርበናል። ያው ጓንት ሲለበስ አይመችም ለመቅረጽ ስልክ ለመያዝ ነው እንጂ እንደዚህ በቃ እንደዚህ ተሰርጎ እንደዚህ ጓንት ስለብስ አይመቸኝም እንትን ለማለት ነው እንጂ ይሄ ነው በቃ ሊጡ በስርዓት ነው የመጣው። እንደዚህ ነው ሲያመጡት በጣም ደስ የሚለው። ያኛውም እንደዛ ነው። አሁን ለምሳሌ የሳምንቲን ቅርጽ ማለት ነው። በቅርጽ መስራት ማለት ነው። አሁን ይሄ ዛተር ነው። ምክንያቱም እንዲለየን ማለት ነው። ያህል ለዛተሩን ቅርጽ ለብቻ አድርጌዋለሁ። የዚህን ደግሞ በአበባ የድንችን ደግሞ ማለት ነው። ያን ድንች ነው። የድንችን ደግሞ እንደዚህ ለየዋለሁ ማለት ነው። እንደዚህ ያደርግና እንደ ፍላወር አይታይማ። ይሄ አንድ ነገር ይሄ በቃ ይሁን። እንዴት ነው የዚህ ሀገር ሰው በነገራችን ላይ ዲዛይን ይወዳል። እንደዚህ ያለ
የምን ልምድ ካለ ምንም ነገር አያቆይም። ሳምሪ አበባ አይነት ቅርጽ እንደዚህ ያደርጋታለሁ ማለት ነው። ከዛ እንትን እንዳትል እንዳይፈታ ጓንቷ ያሳየችው እንዳይፈታብኝ እንደዚህ አያምርም? ዲዛይኑ አሁን በእጄ የሰራት መስሎኝ ያን የድንች ቅርጽ ማለት ነው። ይሄ ደግሞ የእንትን ቪዲዮ ይረዝምብኛል ስቆይ ደግሞ ይበዛል። ያውን ደግሞ አንድ ላይ ታያችሁ እንደዚህ አስገባው ከዛ ላይ ከዛ አስወጣሁት አስገብቼ እንደዚህ አያምርም? የሰፊና ቅርጽ አልያዝም። የእንትን ቅርጽ የመርከብ ቅርጽ እዚህ ሀገር ሰው በነገራችን ላይ ቅርጽ ይወዳል። ዲዛይን ቅርጽ እንደዚህ ይወዳል። እዛ ዲዛይን መስራት ይሄ ደግሞ ዛፈሩን ደግሞ እንደዚህ አድርጌ ዛፈሩን ላይ እንደዚህ አደርግና አያቆይም። ብዩ አሁን ያለ አይደለ ይሄ አደርግና እንደዚህ ዞር 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 እንደዚህ ክርክር እንደዚህ ከዛ ለዚህ ታረጋታለህ። እንደዚህ አምጥቼ እዚህ ጋር እጥፍ አታምርም? ቀንጂ ያኛት በጀርባም ታምራለሽ። ከለር ትሰጣለሽ፣ በዚህኛው ከለር ትሰጣለሽ። ጓንቱ ጋር የሚያችው እኮ ነው ለማሳየት። እዚህ ጋር ደግሞ እንደዚህ ነው ሽክርክር። ይኸው አሁን በቃ ጨርሰናል። ይሄኛው የፍላወር አይነት በዛ ያደረኩት የአበባ አይነት ድንች ስለሚወዱ ማለት ነው። ድንች ብዙ ስለሚወዱ ከኛ ቤት አብዛኛውን ድንች ነው የሚወዱት እና ድንቹን በዛ አድርጌዋለሁ። ይሄኛው ደግሞ ይሄ ደግሞ ያው እንደነገርኳችሁ የዛተሩ ነው። ይሄኛው ደግሞ በዛልያ ወይም ያተሩ ነው እና ያጠቃላል እያለው እውነት ለመናገር ይሄ ደቂቃ ያቆይ ምን እንትን አለለው አያቆይም። በጣም እንትን ጥቅልል ነው የማደርገው እና ይኸው ሲጋማ አለላችሁ ታቂት ያለው ሮመዳን እናንተ እንዴት እየጠበቃችሁት ነው? መቼም ሮመዳን ሲመጣ የሚሰራው ብዙ ነው እና ጠቃላል ያለው ሳምቡሳ ደግሞ ነገ ቀርጽላችኋለሁ። ይኸው እዚህ ጋር የነቃነቅ አለ። በዛ ላይ ያማለው ይሄ በዛ ላይ ያማለው ነቃነቅ ማለት በጣም እንትን ነው። ቆይ እንደውም ከፊታችሁ ገልብጠው አይሻል እንደው እዚህኛው እናርገውና ግን እንደዚህ ነው። በቃ በዚህ የሞላው ነው እናስቀምጠው። ከዛ ስንጠብስ እንትን እናደርጋለን። አሁኑ ያያችሁት ይሄ ነው በቃ ረዥሙ ማለት ነው። ይሄኛው የልጡ ነው። ይሄኛው ግን ከሽከሽ ነው የሚለው ልክ እንደ ብስኩት ማለት ነው። እየሞላን እናስቀምጣለን ማለት ነው። ደግሞ በኩባያ ለሳምቡሳ ይሄኛው ይሆናል ማለት ነው። በጣም አመሰግናችሁ፣ በጣም ወዳችሁ። ደስ ይለኛል እንደዚህ እንደ ማስታወሻ ስቀመጥ ደስ ይለኛል። ባይ ባይ። ላይክ ሰብስክራይብ አድርጉ። እንደዛ ነው የሚባለው።